አላህ ስብሓነሁ ወተዓላ የሁላችንም ትዳር የተሳካ ያማረ አላህ ያርግልን። በትዳራችንን ደስተኛ አላህ ያርግልን። አዱንያ መታ ብለዋሉ። ዱንያ መጠቀሚያ ናት። ከመጠቀሚያዎቿ ሁሉ ደግሞ በላጩ አልመርአቱ ሷሊሃ ናት፣ ሷሊህ የሆነች ሴት ናት ብለዋሉ። ሚስቶቻችንን ሷሊህ አላህ ያርግልን፣ ሷሊህ አላህ ያርግልን። እኛም ደግሞ ለነሱ የምንመች ሷሊህ ባል አላህ ያድርገን። የምንመች ባል አላህ ያድርገን። የምንናፈቅ ባል አላህ ያድርገን። ሐቃቸውን የምንወጣ ባል አላህ ያድርገን። ሚስቶቻችንም የኛን ሐቅ የሚወጡ አላህ ያድርጋቸው። በዕልም የጠነከሩ አላህ ያድርጋቸው። ተቅዋቸው የበረታ አላህ ያድርገው። በልጆቻችን ጉዳይ አላህን የሚፈሩ አላህ ያድርጋቸው። ንብረቶቻችንን የሚጠብቁ አላህ ያድርጋቸው። እኛም የነሱን ሐቅ በአጠቃላይ የአላህ አማና ናቸው ተብሏል የምንጠብቅ አላህ ያድርገው። የምንጠብቅ አላህ ያድርገው። አሚኑ አነሳ አይደል? ያላገባችሁ ደግሞ አላህ ይዳራችሁ። አሁን ጨመረ። ያላገባችሁ አላህ ይዳራችሁ፣ አላህ ይዳራችሁ። ለወንዶች ሷሊ ሚስት ያሰባችሁትን መልካሟን አላህ ይወፍቃችሁ። እናንተ ያሰባችሁትን መልካም ነገር ደግሞ እናንተንም መልካም አድርጎ ለምታገባት ሚስታችሁ መልካም አላህ ያድርጋችሁ። ለእህቶቻችንም ሷሊ ባል አላህ ይለግሳችሁ። ሷሊ ባል አላህ ይለግሳችሁ። እንደው እንደዚህ አይነት ባል አላህ ያምጣልን ብላ ትመኛለች እህቴም። አንቺም ለምታገቢው ባል ደግሞ መልካም ሆነሽ የምትገኝ አላህ ያድርግሽ፣ አላህ ያድርግሽ። ብዙ ዓመት ደግሞ ትዳር ላይ ተቀምጠው ትዳር ላይ ሆነው ልጅ ያጡ ወንድም እህቶቻችን አላህ ይለግሳቸው። ያ ረብ አላህ ይለግሳቸው። ያማረውን ልጅ አላህ ይለግሳቸው። ያማረውን ልጅ አላህ ይለግሳቸው። የሰብር ውጤት በጣም እጅጉን ሰፊ ነው። በሰሞኑ እንደሰማችሁ 21 ዓመት ቆይታ በኋላ አንዲት ሊቢያዊ ሴት 4 መንታ ልጆች 2 ሴት 2 ወንድ አላህ ለገሳት አሉ። ያ ረብ እንደው በዚህ የተቸገረ ልጅ ያጣውን መንታውን አላህ ይለግሰው። መንታውን አላህ ይለግሰው። አብሮ ርዝቁንም አላህ ይለግሰው። ያማረውን ዱንያ አላህ ይለግሰው። ጭንቀታችንን አላህ ያስወግድልን። ሰላም አላህ ያርገን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብንን የጀነት አላህ ይበላቸው።